ዘፍጥረት 37 ቁጥር 5 ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነሱም እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለምሁትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም የእኔ ነዶ ቀጥ ብላ ቆመች፣ የእናንተ ነዶ በዙሪያው ከበው እነሆ ለእኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግስብን ይሆን ወይስ ልትገዛን ይሆን አሉት። እንደገናም ስለ ሕልሙ ስለ ነገሩ ይልቁንም ጠሉት። ደግሞም ሌላ ሕልም አለመ፣ ለወንድሞቹም ነገራቸው። እንዲህም አለ፣ እነሆ ደግሞ ሌላ ሕልም አለም። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ አላቸው። ለአባቱና ለወንድሞቹ ነገራቸው። አባቱም ገሰጸው፣ እንዲህም አለው፣ ይህ ያለምኸው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞች መተን በምድር ላይ እንሰግድልህ ይሆን? በወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቀው ነበር። ምዕራፍ 43 ቁጥር 26 ምዕራፍ 43 ቁጥር 26 እንደዚህ ይላል፣ ዮሴፍም ወደ ቤቱ በገባ ጊዜ በእጃቸው ያለውን እጅ መንሻ በቤት ውስጥ አቀረቡለት፣ ወደ ምድርም ወድቀው ሰገዱለት። ወንድሞቹ አምላካችንና አባታችን ቅዱስ እግዚአብሔር በዚህ ምሽት በቃል ዙሪያ ስለሰበሰብከን እናመሰግንሃለን። ቃል ሁሌ ኃይለኛ ነው። ቃል ሁሌ ጉልበት አለው። ነፍስን የሚያድስ የደከመውን እንደገና የሚያቆም የወደቀውን የሚያነሳ የፈረሰውን ደግሞ እንደገና የሚያስተካክል ኃይል በቃል ውስጥ አለ። ዛሬ ይህንን ቃል እየሰማን ብዙ ሰዎች ከተስፋ ቃላቸው ጋር ይገናኙ። እግዚአብሔር ሆይ ጸልያለሁ። መንገዱ የከበዳቸው የራእይ ጎዳና ያስቸጋሪ የሆነባቸው ለመራመድ አቅም ያጡ ለመሄድ አቅም ያጡ ከዚህ በኋላ ተስፋ የማይታያቸው ዛሬ ከሚመጣው ካንተ ቃል የተነሳ እንደገና ተስፋቸው መለምለም ይጀምር። በማያውቁት መንገድ ወደ ተናገርካቸው እንዲደርሱ ጸልያለሁ። እግዚአብሔር ሆይ ይህንን ቃል ሰጥተኸኝ እንደገና በዚህ ጊዜ እንዳካፍል በውስጥ ያስቀምጠኸዋል። ከዚህ ቃል ጋር ሕይወታቸው የሚለወጥ ነገራቸው የሚቀየረውን ሕዝብ ጠርተህ ሰብስበሃቸዋል። በጌታ በኢየሱስ ስም ቃል ያለ መከልከል ይገለጥ እጸልያለሁ። ቃልህን እየሰሙ የጨለመ ኃይል ይሰበር፣ የአዘጊው ጉልበት የተሰበረ ይሆን። ቃልህን እየሰሙ ሕይወታቸው ላይ የተጠመጠመ ሰንሰለት የተበጠሰ ይሆን። ቃልህን እያደመጡ በኢየሱስ ስም የተስፋ ዘር ውስጣቸው ማቆጥቆጥ ይጀምር። ቃልህን እየሰሙ ድካም ከሕይወታቸው ላይ ተኖ ይሄድ። ቃልህን እየሰሙ ዝለት ከሕይወታቸው ላይ ለመጨረሻ ጊዜ ይሰናበት። የተዘጋጋ ነገር በቃል ኃይል መከፋፈት ይጀምር። በጌታ በኢየሱስ ስም እንጸልያለን። በቃል ውስጥ ባለ አምላካዊ ኃይል፣ በቃል ውስጥ ባለ ሰማያዊ ጉልበት በኢየሱስ ስም የተዘጋጋባቸው ነገር ይከፋፈት። ቃል ከኃይል ጋር ነው። ቃል ከሞገስ ጋር ነው። ቃል ከእግዚአብሔር ቅባት ጋር ነው። ዛሬ እንጸልያለን። ይህንን ቃል በሰሙ ሁሉ ላይ መለኮታዊ እጅ ይምጣባቸው። ሳያውቁት ከሕልማቸው ጋር ይገናኙ። ሳያውቁት ከሕልማቸው ፍጻሜ ጋር ይገናኙ። እንዴት እደርሳለሁ ብለው ግራ ለተጋቡ ዘመድ የለም፣ ቤተሰብ የለም፣ ገንዘብ የለም፣ የሚያቀኝ ሰው የለም፣ የሚረዳኝ በዙሪያ የለም ብለው በተስፋ ቃላቸው ለቆረጡ ዛሬ እንደገና መነሳት ይሁንላቸው። አቧራቸውን አራግፈው ወደ ራእያቸው ይገስግሰው። አቧራ የያዛቸውን ነገር አራግፈው ወደ ነገርካቸው ይቀጥለው። እኔ ዛሬ ለእንደዚህ አይነት ሰዎች ነው መልእክት ያለኝ። ጌታዬ እንደዚህ ብሎ እኔ ላከኝ። በማይመስል መንገድ አደርሳችኋለሁ። በማይመስል መንገድ፣ በማይመስል በፍጹም ባልጠበቃችሁት መንገድ ወደ ነገራችሁ ያደርሳችኋል። በፍጹም ባላሰባችሁት አቅጣጫ እግዚአብሔር ያላችሁ ቦታ ላይ ትቆማላችሁ። ይህ ትንቢታዊ ድምፅን አንድ ሰው ጮህ አሜን ይበለኝ። ኦ ሃሌሉያ! ኦ ሃሌሉያ! ባልታሰበ መንገድ፣ ባልታሰበ አቅጣጫ፣ ባልታሰበ አካሄድ እግዚአብሔር አምላካችሁ ወደ ነገራችሁ ያደርሳችኋል። እናከብርሃለን። ለስም ክብር ይሁን።
ይሄ ቃል እንዲፈውሳቸው ህዝብን ስለሰበሰብክ አመሰግናለሁ። ለሰሚውም ለተናጋሪውም ጸጋ አሁን ይለቀቅ በኢየሱስ ስም አሜን። ባታዩትም እየተሰራ ነው የሚል ሐሳብ ነው ማካፈላችሁ። አሁን ያነበብኩላችሁ የመጽሐፍ ቅዱስ ሐሳብ በዮሴፍ ታሪክና ህይወት የተፈጸመ እውነት ነው። ያነበብነው የመጀመሪያው ክፍል ዮሴፍ ህልምን እንዳለመ ከእግዚአብሔር ዘንድ ህልምን እንደተቀበለ ፈልጎ እንዳላየው ይልቁንም ግን እግዚአብሔር ራሱ እንዳሳየው እንደምታውቁት ህልም ተፈልጎ አይታይም። አልጋ ስላለ መኝታ ስላለ ብቻ ህልም አይታይም። በዚህ ስፍራ ላይ የምታዩት ዮሴፍ ህልምን እንዳለመ ያለመውንም ህልም ደግሞ ለወንድሞቹ ከዛ ለእናትና ለአባቱ እንደተነገረ ከዛ ቀጥሎ ደግሞ በህልሙ ምክንያት ወንድሞቹ ይበልጥ እንደጠሉት ይበልጥ እንደገፉት ነው በዚህ የመጽሐፍ ቅዱስ ክፍል ላይ የምታነቡት። ዮሴፍ ህልምን ያለመው ምዕራፍ 37 ቁጥር 5 ላይ ሲሆን ህልሙ የተፈጸመው ደግሞ ምዕራፍ 43 ቁጥር 26 ላይ ነው። በእነዚህ ከ37 እስከ 43 ባለው የመጽሐፍ ቅዱስ ክፍል ላይ ያሉት ምዕራፎች 6 ምዕራፎች ናቸው። ህልሙን ባየበትና ህልሙ በተፈጸመበት መካከል ያሉት 7 ምዕራፎች ናቸው። በእድሜ ሲሰሉ ግን በጣም ብዙ ዓመታት ናቸው። ምናልባትም ከ13 ዓመታት በላይ ናቸው። በእነዚህ 6 ምዕራፍ ውስጥ የዘፍጥረት መጽሐፍ ጸሐፊ የሚነግረን ማለት ነው የሚነግረን እና ህልሙን አለመ ይልና ወንድሞቹ ወድቀው ሰገዱለት በሚለው መካከል ህልምን በማየትና በህልም ፍጻሜ ራእይን በመቀበልና በራእይ ፍጻሜ መካከል ያለው የዮሴፍ 6 ምዕራፍ ነው። ግን የ13 የ14 የ10 ምናምን ዓመታት ታሪክ ነው በ6 ምዕራፍ ውስጥ የተቀመጠው። ቀላል ታሪክ አይደለም ላችሁ። በመካከል ህልሙን ባየበት መካከልና በህልሙ ፍጻሜ መካከል ያሉት መንገዶች በጣም ከባድ መንገዶች ናቸው። ወዳጆች እንደዚህ ብዬ ልጠይቃችሁ፣ እግዚአብሔር እንደሰራ የምታስቡት መቼ ነው? በህይወታችሁ ላይ ስለ እናንተ ጉዳይ እግዚአብሔር እየተንቀሳቀሰ እንደሆነ የሚገባችሁ ምን ሲሆን ነው? ምን ሲደረግ ነው? በእርግጥም እግዚአብሔር እየሰራ ነው፣ እንደዚህማ አይተወኝም፣ የነገረኝንማ ሊያደርገው ይሄው እየተንቀሳቀሰ ነው፣ ይሄው እየሰራ ነው፣ ይሄው ነገርን እየቀየረው ነው፣ ይሄው ምትሉት መቼ ነው? እግዚአብሔር በእናንተ ህይወትና በእናንተ ጉዳይ ላይ በንቃት እየሰራ እንደሆነ የሚገባችሁ መቼ ነው? እንደምታውቁት እግዚአብሔር ሰራተኛ አምላክ ነው። እግዚአብሔር ሁል ጊዜ የሚታወቀው በሰራተኝነቱ ነው። ደክሞት አያውቅም፣ ከመስራት አርፎ አያውቅም፣ ከመስራት ቦዝኖ አያውቅም። ሁል ጊዜ የሚሰራ አምላክ ነው እግዚአብሔር። አሜን ነው ወይ? እግዚአብሔር የሚሰራ አምላክ ነው። ሰው ነው የሚደክመው፣ ሰው ነው አቅም የሚያጣው፣ ሰው ነው ልረፍ የሚለው። እግዚአብሔር መጽሐፍ ሲናገር እንደምታውቁት ይህንንም ሁሉ ስራ ሰርቶ መጽሐፍም በሰባተኛው ቀን አረፈ ነው የሚለው አይደል? አረፈ ማለት ደክሞት አረፈ ማለት አይደለም፣ ስራውን ጨረሰ ማለት ነው። የመፍጠር ስራውን ጨረሰ ማለት እንጂ ሲፈጥር ደክሞት አረፈ ማለት አይደለም። እሺ ትርጉሙ መስተካከል አለበት ማለት ነው። አረፈ ሲል እኛ አረፈን የምናውቀው ደክሞን አልቦን አቅም ሲያጥረን አቅም ለማግኘት እረፍት መውሰድ ነው። እግዚአብሔር ግን ፍጥረትን ከፈጠረ በኋላ አረፈ የሚለው ቃል የመፍጠር ስራውን ጨረሰ፣ የመፍጠር ስራውን አገባደደ ማለት እንጂ መፍጠር አድክሞት ከመፍጠር ስራው ላይ ትንሽ እረፍት ወሰደ ለማለት አይደለም። እና እግዚአብሔር እረፍት የማያውቅ አምላክ ነው። ማረፍም አያስፈልገውም፣ ክንደ ብርቱ አምላክ ስለሆነ፣ የማይደክመው አምላክ ስለሆነ እና እግዚአብሔር የሚሰራ አምላክ ነው። ወዳጆች ዛሬ አንዱ እንዲገባችሁ የምፈልገው ነገር እግዚአብሔር የሚሰራ አምላክ ነው። አጠገባችሁ ላለ ሰው ንገሩልኝ፣ እግዚአብሔር የሚሰራ አምላክ፣ ሰራተኛ አምላክ ነው በሉት። ሰራተኛ አምላክ ነው በሉት። አይደክመውም በሉት። ሃሌሉያ። ከመስራት አቁሞ አያውቅም በሉት እስቲ። ክብር ለኢየሱስ ይሁን። እግዚአብሔር ከመስራት ደክሞ የማያውቅ አቁሞ የማያውቅ አምላክ ነው። በሁለት መንገድ ይሰራል። አንደኛ በሚታይ መንገድ ይሰራል፣ በተገለጠ መንገድ ይሰራል። ግልጽ በሆነ መንገድ ማንም በሚያየው መንገድ ይሄው እየሰራ ነው፣ ይሄው እየተንቀሳቀሰ ነው። አቤት የእግዚአብሔር አሰራሩ ምናምን ግሩም ብለን የምንደነቅበት በተገለጠ መንገድ፣ ሰው ሁሉ በሚያየው መንገድ፣ ሰው ሁሉ ግልጽ ሆኖ በሚታይ መንገድ እግዚአብሔር ይሰራል። ይሄ አንዱ የእግዚአብሔር የመስራት መንገድ ነው። በግልጽነት ይሰራል፣ በሚታይ መንገድ ይሰራል። ማንን ፈርቶ እሱ ውስጥ ለውስጥ ይሄዳል? ከፈለገ በግልጽ ይሰራል። አንዱ እግዚአብሔር የሚሰራበት መንገድ በግልጽ ይሰራል። እግዚአብሔር
በሚታይ መንገድ ይሰራል፣ በሚቆጠር መንገድ እግዚአብሔር ይሰራል። ሁለተኛ የሚገርመው መንገድ ግን እግዚአብሔር በስውር ይሰራል፣ ከሰዎች እይታ ውጪ፣ ከሰዎች የማየት አቅም በተቃራኒ እግዚአብሔር የሚሰራ አምላክ ነው። አሁን እዚህ ጋር ነው በደንብ ትኩረት ሰጥቼ የምናገረው። እግዚአብሔር የሚሰራ አምላክ ነው ብለናል። በቀንም በሌሊትም ይሰራል። ሰው በቀን ይሰራል፣ ማታ ይደክመዋል፣ ይተኛል። እግዚአብሔር ግን ቀንም ሌሊትም ጊዜ ሳያግደው፣ ሁኔታም ሳይከለክለው፣ አቅም ሳያጥረው ዘውትር የሚሰራ አምላክ ነው። ክብር ለኢየሱስ ይሁን። እንዴት ነው የሚሰራው? በግልጽ ይሰራል፣ ደግሞ በስውር ይሰራል። በሚታይ መንገድ ይሰራል፣ ሳናየው ይሰራል። በጣም ብዙ ክርስቲያን የሚሸወደው ባላየነው ጊዜ የሚታይ መንገድ በማይንቀሳቀስበት ጊዜ የሰራ አይመስለንም። ስለኛ እየተጋ አይመስለንም። ስለኛ እየተንቀሳቀሰ አይመስለንም። ስለኛ ነገሮችን እያስተካከለ አይመስለንም። እኛ መስራት ለኛ አንድ ነገር ሲንቀሳቀስ ማየት ስለሆነ ለኛ ነገር ሲንቀሳቀስ ካላየን እግዚአብሔር እየሰራ ያለ አይመስለንም። ግን ነገር ሲንቀሳቀስ አላየንም ማለት ከነገሩ በስተጀርባ እግዚአብሔር እየሰራ አይደለም፣ እጁን አጣጥፎ ተቀምጧል ማለት አይደለም። ለምን ሲባል እግዚአብሔር በግልጽም በስውርም ምን ይላል? ወዳጆች በደንብ ዛሬ እንዲገባችሁ የምፈልገው ነገር ምንድነው? እግዚአብሔር የሚሰራ አምላክ ነው። ግን እግዚአብሔር ሰራ ለመባል የግድ በግልጽ እኛ በሚገባን እኛ በምናየው መንገድ የግድ መስራት ላይ ይጠበቅበት ይችላል። አሁን ባነበብኩላችሁ የመጽሐፍ ቅዱስ ክፍል ላይ ዮሴፍ ህልምን አለመ ይላል። በደንብ በጌታ ልብ ብላችሁ ስሙኝ። ህልምን አለመ፣ ከእግዚአብሔር ዘንድ ድምፅ መጣለት። ፈልጎ አይደለም ያለመው፣ ራሱ እግዚአብሔር ነው ያሳየው። የተኛ ሁሉ ህልም አያይም፣ በገንዘብም ህልም አይገዛም። ህልምን የሚሰጠው እግዚአብሔር ነው፣ ራእይን የሚሰጠው እግዚአብሔር ነው። እና ህልምን አለመ፣ ህልሙን ነገራቸው። ግን ያየው ህልም የንግስና ህልም ነው። በእድሜው ጠዋት ላይ ገና በማለዳ ሳይፈልግ የእግዚአብሔር ፕሮግራም በእርሱ ላይ ስላረፈ እግዚአብሔር በዘመኑ ሊያደርግ ያለውን ነገር አሳየው። ሲነግስ አሳየው። በትረ መንግስት ሲጨብጥ ዙፋን ላይ ሲወጣ እግዚአብሔር አሳየው። ግን ይህ የንግስና መንገድ እግዚአብሔር ካሳየ በኋላ በዮሴፍ ህይወት ላይ የተፈጸሙትን ነገሮች ብታዩቸው እግዚአብሔር እየሰራ ያለ አይመስልም። ንግስናን አይቶ በማግስቱ በትረ መንግስት አልጨበጠም፣ ዙፋን ላይ አልወጣም፣ የሀገር መሪና አስተዳዳሪ አልሆነም፣ ህልሙም አልተፈጸመም። ከህልም ማግስት የሆነው ነገር በጣም ከባድ ነው ወዳጆች። ብዙ ሰዎች ነጥብ የሚጥሉት ከታየላቸው ከፍታ የሚወርዱት ከእግዚአብሔር ፕሮግራም የሚወጡት ስላላዩ አይደለም፣ ካዩ በኋላ የሚሆነው ነገር ስላልገባቸው ነው። ዮሴፍ ህልምን አይቷል፣ ከእግዚአብሔር ተቀብሏል፣ የሰማው ነገር አለ። በማግስቱ ምን ሆነ? ወንድሞቹ ጠሉት ይላል። ጠሉት። ይሄ ህልመኛው መጣ ተባለ። ጭራሽ ደግሞ ይልቁንም አባቱ ይወደውም ስለነበር ደግሞ በጣም ይበልጥ ጠሉት። ከህልሙ የተነሳ ይበልጥ ተጸየፉት። ስለዚህ ህልሙ የወለደበት በማግስቱ መወደድ ሳይሆን መጠላት፣ መገፋት ነው። ከዛ ደግሞ እሱ ብቻ አልበቃለ፣ እሸት ይዞላቸው መጣ። አፈላልጓቸው የት እንዳሉ ይኸው አባታቸው የላከውን ምግብ ብሎ ይዞ ሲመጣ ህልመኛው መጣ፣ እንግደሉ አሉ። ከህልም ማግስት የግድያ ሙከራ ተደረገበት ማለት ነው። አሁን እግዚአብሔር በእነዚህ ነገሮች ውስጥ እየሰራ ያለ አይመስልም። እግዚአብሔር ህልሙን ካሳየው በኋላ ከተናገረ በኋላ የነገረውን ነገር ለመፈጸም አብሮት እየሰራ ያለ አይመስልም። ከተናገረ በኋላ ወደ ጉድጓድ ጣሉት። እንግደለው ብለው ነበር። ሮቤል ከሚገደል ለምን ጉድጓድ ውስጥ አናደርገውም? አንጥለው። እሺ ጉድጓድ ውስጥ ከሚጣል ደግሞ አሉ የነጋዴዎች ሲያልፉ አዩና ለምን ለግብፅ አንሸጠውም አሉ። አንስተው ሸጡት። ወዳጆች መሸጥ የሚለው ቃል ለኔና ለእናንተ ዝም ብሎ ተቀላል ትርጉም ሊኖረው ይችል ይሆናል እንጂ ለዮሴፍ ግን በጣም ከባድ ነው። አብረ እንጀራ በቆረስከው፣ አብረ ማዕድ በተካፈልከው፣ ልብስ እየተለዋወጥክ ባደረከው በዛ በወንድምህ ወደ ማታቀው ምድር ገና በእድሜ ጧት በ17 ዓመት ለሽያጭ ሌላ አገር መሄድ፣ ለባርነት መሄድ በጣም ከባድ ነው። አይመስልም። እግዚአብሔር እየሰራ ያለ አይመስልም። ዮሴፍ ብታገኙት ጉድጓድ ውስጥ ወጥቶ ጉድጓድ ውስጥ ገብቶ ሃሌሉያ እግዚአብሔር ረዳኝ፣ ጉድጓድ ውስጥ ገባው፣ አሁን ወደ ንግስና እየሄድኩ ነው አይልም። የሚለው በህልሜ ተገፋው ነው የሚለው።
በህልሜ ወደቅኩኝ ነው የሚለው። በህልሜ ተጣልኩኝ ነው የሚለው። እግዚአብሔር ባሳየኝ ህልም ወንድሞቼ ጠሉኝ ነው የሚለው። ያ ማለት የስጋዬ ቁራጭ የአጥንቴ ፍላጭ የእናትና የአባት ደም ያለን ከአንድ አብራክ የተወለድን ወንድሞቼ ጠሉኝ ነው የሚለው። አየህ፣ ከህልም ማግስት አንዳንድ ጊዜ እንደዛ ሊሆን ይችላል። እግዚአብሔር እየሰራ ያለ አይመስልም። በዮሴፍ ህይወት ላይ አወጡት ከጉድጓድ ሸጡት፣ ልብሱንም ገፈፉት፣ ቦጨቃጨቁትና በጋርደው ደም ነክረው የሚወደው አባቱ ጋር ጨርቁ ይዘው መጡ። ምንድን ነው አለ አባት የላከው ልጅ ወደኛ የላከው ልጅ እሺ አውሬ በልቶታል፣ ገሎታል አውሬ፣ ምን እናድርግ? አይሆንም በፍጹም ይሄ ሊሆን አይችልም ሲል ጨርቁን አውጥቶ ይሄው አለ። ከዛ እንደዚህ ላይ መጽሐፍ ሲናገር ያዕቆብም የልጁን ልብስ ያዘ፣ በእርግጥ ይሄ የዮሴፍ ልብስ ነው አለ። በእርግጥም ልጄ ሞቷል አለ። ከዛ የተናገረው ቃል በጣም ልብ ይነካኛል። ከዚህ ቀን ጀምሮ አለ እስከ መቃብር ድረስ በሐዘን ወርዳለሁ አለ። ሽበቴ እስከ መቃብር ድረስ በሐዘን ነው የሚወርደው፣ መጽናናት አይሆንልኝም አለ። አንድ ልጅ ምወደውን የአይኔ መሳ ትኩረት ያገርኩበት ልቤ ያረፈበት የአይኔ ሁሉ ማረፊያ የሆነውን ልጄን አጥቻለሁ። ዮሴፍ እንደገና ከጉድጓድ አውጥተው ሸጡት፣ ሄደ፣ ወደማያውቀው ምድር ሄደ። አሁን ለንግስና እየሄደ ያለ አይመስለውም። በህይወታችሁ በመንፈሳዊ ብስለት ላይ የደረሱ ሰዎች አንዱ መለኪያ፣ መንፈሳዊ ብስለት ውስጥ ያሉ ሰዎች አንዱ መለኪያ ከተበላሻሸው ነገር በስተጀርባ እግዚአብሔር ለነሱ ለመልካም እየሰራ እንደሆነ የሚያምኑና የሚያውቁ ሰዎች ናቸው። ዮሴፍ የሚያየው መከዳቱን፣ ዮሴፍ የሚያየው ጉድጓድ ውስጥ መጣሉን፣ ዮሴፍ የሚያየው ለባርነት መሸጡን፣ ዮሴፍ የሚያየው ገና የአባቱን ፍቅር ሳይጠግብ ገና የአገሩን ፍቅር ሳይጠግብ ወደማያውቀው ምድር ለባርነት፣ ለመገረፍ፣ ለረሃብ፣ ለጥማት አሳልፈው እንደሰጡት ነው። ሰማይ ግን እግዚአብሔር እንደዚህ ይላል፣ ወደ ንግስና እየወሰድኩ ነው። ወደ ንግስና ወንድሞቼ እየጣሉኝ፣ አዎ በዛ መንገድ ጉድጓድ ውስጥ እየተጣልኩ፣ አዎ መንገዴ እኮ ነው። ዮሴፍን ወደ ግብፅ ምድር ሲገባ ብታዩት እያለቀሰ ነው መንገድ ላይ የሚሄደው። ገና ብላቴና ነው። ከአባቱ እቅፍ ወጥቶ አያውቅም። አባቱ የሚሳሳለት ነው። የቤት ልጅ ነው። ከቤት ወጥቶ አያውቅም። ውጭ አድሮ አያውቅም። ውጭ አድሮን የማያውቅ የሚሳሳለት የነበረ ልጅ፣ ቆዳው ልስልስ የሆነ ውጭ አድሮ ማያውቅ፣ ሐስል ማያውቅ፣ ትግል ማያውቅ፣ ጨለማ ማያውቅ፣ ሁሉ ነገሩ በአባቱ የተመቻቸለት ልጅ። አስቡት፣ ሌላ ሀገር ማያውቀው ሀገር በማያውቁት ሰዎች አህያ ላይ ተጭኖ እየተጎተተ ሲወሰድ ባሪያ እንዲሆን እንሽጣው ነው ያሉት እነሱ። እግዚአብሔር ግን ለንግስና ወስድሃለሁ ነው ያሉት። ይውላችሁ ዮሴፍ ወደ ግብፅ ምድር መንገድ ላይ አግኝታችሁ አቁማችሁ፣ ዮሴፍ ምን ሆነንም ታለቅሰው? ከአባቴ ቤት አራቁኝ። ምን ሆነንም ታለቅሰው? ወንድምና እህቶቼ ካዱኝ። ምን ሆነንም ታለቅሰው? ገና የአባቴን እቅፍ ሳልጠግብ ይሄው ወደ ምድረ በዳ ወሰዱኝ። ሰማይ ደግሞ እንደዚህ ኖ እየሄድክ ያለኸው፣ ሃሌሉያ፣ እየሄድክ ያለኸው ወደ ውድቀት ሳይሆን ወደ ባርነት ሳይሆን ለባርነት ወደ ሸጡ ምድር ላይ ላነግስ ወስድሃለሁ። ይውላችሁ ዮሴፍ እንደዚያ በምን በደሌ ምግብ ይዤ በመጣው ልጠላ፣ ህልም ይዤ በነገርኳቸው መገፋት አለብኝ? እንዳይርባቸው እንዳይጠማቸው ብዬ አባታቸው የቋጠረላቸውን ስንቅ ይዤ ብመጣ መልሱ ይሄ ነው መሆን ያለበት? እርሱ አልገባውም የሚሄድበት መንገድ፣ ሰማይ ግን ገብቶታል። አንዳንድ ጊዜ እግዚአብሔር በሕይወታችሁን ለመስራት የግድ እስኪገባችሁ መጠበቅ አይጠበቅበትም። እስክትረዱ ላይጠብቅ ይችላል። የምታልፉበት ባይገባችሁ፣ የምትሆኑት ነገር ባይገባችሁ፣ አሁን ሕይወታችሁ እያለፈበት ያለው መስመር አንዳንድ ጊዜ ማብራራት እንኳን ማትችሉት ቢሆን፣ መንፈሳዊ ብስለት ላይ የደረሱ ሰዎች ከፈረሰው ነገር በስተጀርባ የሚያዩት የፈረሰ ነገር ነው። እጃቸው ላይ ያለው ማስረጃ የተለወጠ ነገር አይደለም። ግን ማስረጃውን ሳይሆን ከማስረጃው በስተጀርባ የማይታይ እግዚአብሔር ያስጨበጣቸውን ራእይ ላይ ሊያደርሳቸው እየሰራ እንደሆነ ያምናሉ። ጩሁና አሜን በሉ። ይውላችሁ እግዚአብሔር ከሰራ የባርነትን መንገድ የንግስና መጨረሻ ይሆናል። መንገዱ ባርነት ነው፣ የሚያደርሳችሁ ግን ወደ ንግስና ነው። ብቻ እግዚአብሔር ነገር ውስጥ እጁን ያስገባ።
ያስገባ እንጂ ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው በጌታ ፍግግግ በሉና እንደዚህ በሉት፣ አረፈደብህም በሉት፣ አረፈደብህም በሉት። ገና ጠዋት ነው በሉት፣ ገና ጠዋት ነው። ለማገልገል ገና ጠዋት ነው። ለመስራት ገና ጠዋት ነው። ባለጸጋ ለመሆን ገና ጠዋት ነው። የነገረህን ለመፈጸም ገና ጠዋት ነው። ራእይ ላይ ለመድረስ ገና ጠዋት ነው። ጮክ በሉና አረፈደብኝም በሉ። ሃሌሉያ። ዛሬ አንድ የምስራች እነግራችኋለሁ። በማይገባችሁ መንገድ ወደ ነገራችሁ ያደርሳችኋል። በማይገባችሁ መንገድ ዮሴፍ አልገባውም። መከዳቱ አልገባውም። ጉድጓድ ውስጥ መጣሉ አልገባውም። ለባርነት መሸጡ አልገባውም። በሰዎች አህያ ላይ ተጭኖ እርቃኑን ሆኖ መሄዱ አልገባውም። ግን ሰማይ እንደዚህ ይላል፣ እየወሰድኩ ያለሁት አንተ የሚገባ ባሪያ እንደሆንክ ነው። አንተ የምታስበው ወንድሞች እንደከዱ ነው። እኔ ግን የማየው ወደ ነገርኩ ህልም ፍጻሜ እያደረስኩ ነው። ይውላችሁ ነገሩ አልተለወጠም ማለት እግዚአብሔር አልሰራም ማለት አይደለም። ተመልከቱ ኢያሪኮን ለምሳሌ ሁለት ምሳሌ ነግሬያችሁ ከዛ ሐሳብን ጠቀልላለሁ። ኢያሪኮን ተመልከቱ። እግዚአብሔር መጣና እንደዚህ አላቸው፣ ይሄንን ዮርዳኖስ ትሻገራላችሁ፣ ለአባቶቻችሁ ወደ ማልኩላቸው ወተትና ማር ወደምታፈሰው ምድር እችትና ትገባላችሁ፣ ግን በቅጥር ታጥሯል አለ። በጣም ትልቅ ቅጥር ነው እንደምታውቁት፣ በጣም ትልቅ ቅጥር ነው። አንዳንዶች 25 ሜትር ነው ይላሉ ወደ ላይ። ቁመቱ ደግሞ በጣም ብዙ ቤቶችን ማስቀመጥ ሁሉ የሚችል ነው። በጣም ወፍራም ነው። በድሪል ብትበሳው ጫፉ በዛ በኩል አይወጣም። እንዲህ ታግለ የምጥለው ነገር አይደለም። በግሬንደር አይወድቅም። የለም በዛ ጊዜ የሚዘሙ ሲጀመር ቢኖር ራሱ አይወድቅም። እግዚአብሔር መጣና እንደዚህ አላቸው፣ ዙሩት፣ ከዛስ ይወድቃል። ይሄን የሚያክል ዙሩት፣ ይወድቃል። እሺ ብለው አስብ። ከተማ መዞር በጣም ከባድ ነው። ሰፈር አይደለም ይዞሩት፣ ከተማ ነው ይዞሩት። ሊያውም ታቦት ይዘው በታቦት ቀስ እያሉ ምን ማለት ንጹህ ልብስ ለብሰው ወጥተው ያደፈ ልብስ ሆኖ ነው የሚገቡት ወደ ቤታቸው። ከተማ ሲዞሩ ፀሐዩ ያከስላቸዋል፣ አቧራ ልብሳቸው ላይ ይጣበቃል፣ አይናቸው በርበሬ መስሎ ምናምን ነው የሚገቡት። የመጀመሪያ ቀን ወጡ፣ ከተማውን ሲዞሩ አሉ። አንተ አሁን ከተማ እንደዚህ እየዞሩ የእግዚአብሔርን ሕግ እየፈጸሙ ነው፣ ትእዛዙን እየፈጸሙ ነው። እንዲህ ከተማ ሲዞሩ ግድግዳው ስንጥቅ ቢል የሚቀጥለው ቀን ለመውጣት አቅም ታገኛለህ። ምክንያቱም በአንደኛው ቀን ክራክ ካረገ በሁለተኛው ቀን ክራኩ ይሰፋል፣ በሶስተኛው ቀን በጣም ይሰፋል፣ በአምስተኛው ቀን በቃ ይወድቃል ብለህ የምታስበው። ውጡ አላቸው እግዚአብሔር። እሺ ብለው ወጡ። ይዞራሉ። ከተማውን ሲያዩት ግንቡ እንዳለ ነው፣ ያያቸዋል። ለውጥ የለም እንዴ። ጨረሱት እንደምንም። አመሻሹ ላይ ደክሟቸው ዝለው ቤት ገቡና እርስ በርስ ያወራሉ። ምናልባት እኔ ያላየው ሊሆን ይችላል። ከተማውን ስንዞር ይሁን የመነቃነቅ ምልክት አሳይቷል እንዴ? እንትኑ አጥሩ አረ ምንም አላሳየም። ሌላ አንተ አይታል? ምንም ያዩት ነገር የለም። ቀጥ ብሎ ነው የቆመው። ነገ ለመውጣት እኮ ያደክማል። ከተማ የሚያክል ነገር ዙር ብሎ የሆነ ተስፋ ብታይ፣ የሆነ የመነቃነቅ ተስፋ ብታይ ደግመ ለመዞር አቅም ታገኛለህ። ሁለተኛ ቀን ግድ የለም የትናንትናው የሙከራ ስርጭት ነው፣ ዛሬም ደግመን እንዞራለን አሉ። ሁለተኛ ቀን ያንን የሚያክል ከተማ ልብሳቸውን አጥበው ንጹህ ሆነው ዛሬ አንድ ነገር ይሆናል ብለው ይዞራሉ። ሲዞሩ ግንቡ እንዳለ ነው። 3 ቀን 4 ቀን ነገሩን እግዚአብሔር ያላቸውን ነገር እያደረጉ የሚፈልጉት ውጤት እኮ አልመጣም። በአንደኛው ቀን በሁለተኛው ቀን አልመጣም። ግን ስራ እየተሰራ አይደለም ማለት አይደለም። እነሱ ይዞራሉ አዩት እንጂ የሆነ የእግዚአብሔር እጅ የከተማውን ግንብ የሆነ መሰረቱን ከስር እያነቃነቀው ነው። አልገባቸውም። እነሱ የሆነ ብሎን እያላላላቸው ነው። ቻራዶሳ ይዞራል። 5 ቀን በ6 ቀን ዞረን ምን አመጣ? ግድ የለም ግን እግዚአብሔር ያለውን እናርግ። ግድ የለም እናርግ። ለምን የምናየው ነገር ቆሟል ማለት እግዚአብሔር መስራት ትቷል ማለት አይደለም። ስለዚህ ዝም ብለን እንዙረው። የሚሆነውን ነገር እግዚአብሔር ብሏል። እስቲ የሚሆነውን ነገር እናያለን። 6ኛ ቀን ሲዞሩ ተነቃነቀ አይልም፣ እንዳለ ነው። ዝብዝፍ ብሎ ቆሞ ያያቸዋል። መንፈሳዊ ሰው እንደዚህ ብሎ ነው የሚያስበው። ኦኬ እግዚአብሔር ነው ያለኝ አይደል? አዎ። ዙረው ብሎኛል አይደል? አዎ። ዞሬ ምን መጣ? ይኸው ግንቡ እንዳለ ነው ብሎ መዞር አያቆምም። በ7ኛው ቀን 7 ጊዜ ዞሩት ይላል። ከዛ ይውላችሁ ወይ ብላችሁ ጨዋላችሁ
እግዚአብሔር እኮ ነው። እምቢልታው የሚነፋ አንድ ጩ ሰባተኛው ላይ በሰባት ቀን ላይ ሰባተኛ ጊዜ ከዞራችሁ ማለት ወይ ብሎ ሲዞሩ ሲጮሁ ማለት ነው። እኔ በታሪክ በጩኸት የወደቀ ግንብ የለም። አንዳንድ የመጽሐፍ ቅዱስን ጥናት ሳጠና ማለት ነው ሳጠና የመጽሐፍ ቅዱስን ክፍሎች ሳነብ ኢያሪኮን በተመለከተ ሳነብ ይሄ አርኪኦሎጂስቶች ሲፈልጉት ማለት ነው ኢያሪኮ አካባቢ ግንቡ ማለት በተንተን ያለው ነው የሚሉት ማለት በጣም በትግል ነው ሽራፊ የሆኑ ድንጋዮችን ያገኙት ማለት ፍጥፈጥ ያለው ማለት ነው። አንዳንድ ጥናቶችን እንደውም እስከ 7 ሜትር ድረስ ወደ ታች አንደርግራውንድ እስከ 7 ሜትር ማለት 3 ፎቅ አካባቢ ማለት ነው ወደ ውስጥ ሰጥሟል ሁሉ ይላሉ። እኔ የሚመስለኝ እነሱ እየዞሩ ሲለወጥ ነገሩ ባያዩትም ግንቡ እየተንቀጠቀጠ ባያዩትም ግን እየዞሩ እግዚአብሔር አምላካቸው ማይታየው እግዚአብሔር በማይታይ መንገድ የአጥሩን ይመስለኛል መሰረት ብሎኑን እየነቀነቀው እያላለው በመጨረሻ ቆለ ወይ ሲሉ ዱብ መጽሐፍ ምን እንደሚታውቃላችሁ በሩን ከፈተላችሁ አይደለም የሚለው የኢያሪኮን በር ቅጥሩ ሁሉ ወደቀ ይላል። ለምን መሰለ? ተጋፍተው እንዳይገቡ ነው። በር ቢኖር ግፍያ ካለ መላላጥ አለ። ስለዚህ የተዘጋባቸው አንድ በር ነው፣ የከፈተላቸው ግን ሁሉንም ነው። በር አይደለም የኢያሪኮን በር አይደለም የከፈተላቸው ቅጥሩን ሁሉን የገነደሰው። ከዛ መጽሐፍ ሲናገር እንደዚህ አለ፣ በቀናቸው በኩል ገቡ ይላል። በቀረባቸው በኩል ሰልፍ መጠበቅ አሁን የለም። ለምን ሲባል የእግዚአብሔርን ጊዜ ጠብቀዋል። አያችሁ አንዳንድ ነገር ጸልዩ ምን ለውጥ መጣ? የብዙ ጴንጤ እኮ ጥያቄ ይሄ ነው። ምንድን ነው ጸልዩ ያመጣሁት ለውጥ ምንድን ነው? አገልግዬ ያመጣሁት ለውጥ ምንድን ነው? ተቀድሼ ያመጣሁት ለውጥ ምንድን ነው? ለውጥ አላየህም ማለት እግዚአብሔር መስራት አቁሟል ማለት አይደለም። ኢያሪኮን አንድ ቀን በዞሩ ጊዜ ክራክ ቢያደርግ ኖሮ ለሚቀጥለው ቀን ለመዞር አቅም ያገኙ ነበር። ግን እግዚአብሔር ብሏል ብለው አላቆሙም። አሁንም እግዚአብሔር ያላቸውን ነገር ዝም ብለው ይዞራሉ። በህይወታችሁ ጸልያችሁ ሜዲካል ሪፖርት ላይ ይቀየር ይችላል። ጸልያችሁ እላያችሁ ላይ ያለው ህመም እስካሁን አልተነሳ ሊሆን ይችላል። ይሄ ማለት እግዚአብሔር በሽታውን የማንሳት ፍላጎት የለውም ወይም በሽታውን ማንሳት ትቷል ማለት አይደለም። እና ምን ማለት ነው? ቀጥል ማለት ነው። አታቁሙ። ነገሩ አልተቀየረም ብላችሁ አታቁሙ። የማየው ነገር አልተለወጠም ብላችሁ አታቁሙ። ይኸው አገልጋይ ትሆናለህ ብሎኛል፣ አንድ መድረክ የለም፣ ስለዚህ መጸለይ ምን ያደርግልኛል አትበሉ። ይኸው እስከ ዛሬ ድረስ ጸለይኩኝ፣ አልተነሳ፣ ኢኮኖሚም አልተቀየረም፣ ትዳርም አልሰጠኝም፣ በሩም እንደተዘጋ ነው፣ ስራውም ይኸው እንደዚህ ጥርቅምቅም እንዳለ ነው። ግድ የለም ኢያሪኮም እንደዛ ነበረ። ዝም ብላችሁ መጸለያችሁን አታቁሙ፣ መቀረታችሁን አታቁሙ፣ እግዚአብሔርን መፈለጋችሁን አታቁሙ፣ በእርሱ መታመናችሁን አታቁሙ። ምንም እንኳን የተሰራ ባይመስልም አምላካችን እግዚአብሔር በሚታይ መንገድ ብቻ የሚሰራ ሳይሆን በማይታይ መንገድ የሚሰራ ነው። አሜን በሉ እስቲ አሜን በሉ። ጩና እስቲ በደንብ አሜን በሉ። ይኸውላችሁ አንድ ጊዜ ዶሮና ንስር ተገናኙ አሉ። ዶሮና ንስር ጸነሱ እና እንደምታውቁት ይኸውላችሁ ዶሮ እንቁላሏን ከጣለች በኋላ ማለት ነው እላዩ ላይ ምን ታደርጋለች? ታሞቀዋለች ወይም ምን ትለዋለች የሚባለው በአማርኛ ትታቀፈዋለች፣ ታሞቀዋለች። የዶሮ እንቁላሏን ወደ ጫጩትነት ለማሳደግ የሚጠበቅባት 21 ቀን ነው። ከበዛ 21 ቀን ነው። በ20 ቀንም በ17 ቀንም በ19 ቀንም ሊሆን ይችላል። የንስር እንቁላል ግን ይኸውላችሁ የንስር እንቁላል እኩል ጣሉ። ዶሮ ንስርም እኩል እንቁላል ጣሉ። ከዛ ዶሮዋ ትታቀፈዋለች። ስትታቀፈው ይገርማችኋል ከትናንትና ዛሬ የዶሮ እንቁላል ከተወለደበት ቀን አንስቶ እስከሚፈለፈልበት ቀን ሳይዙ እየጨመረ ይመጣል። ሳይዙ ከፍ ይልና በ21ኛው ቀን ጫጩቱ ከውስጥ ሰብሮ ይወጣል። የንስር እንቁላል ግን እንደዛ አይደለም ባህሪው። እንቁላሉን ከጣለችበት ቀን ጀምሮ የሚቆየው እስከ 38 ምናምን ቀን ድረስ ይቆያል። በ38 ቀን ረጅም ነው የንስር እንቁላል ለመፈልፈል ማለት ነው። ሌላው ደግሞ የጊዜው ርዝመት ብቻ ሳይሆን ከጣለችበት ቀን አንስቶ እስከሚፈለፈልበት ቀን የንስሯ እንቁላል ሳይዝ አይጨምርም። በተወለደበት ቀን በዛው ቀን በነበረው ሳይዝ ነው 30 ምናምን ቀናት ቆይቶ ፈንቅሎ የሚወጣው ማለት ነው። እና ዶሮ ይገርማችኋል
ቶሎ ብላ ታቀፈች። ከዛሬ ነገ ሳይዙ ይጨምራል እንቁላሉ ትልቅ ይሆናል። 3ኛ ቀን ሲሆን ይበልጥ 5 ቀን ትልቅ ይሆናል። 7 ቀን ትልቅ ይሆናል። ከዛ የንስሩን ታይዋለች። ንስር ትላታለች ያንቺ እኮ እንቁላል አያድግም እንዴ? ህይወት የለውም። ህይወት ቢኖረው ኖሮማ ይሄው የኔ እንቁላል እኮ ከትናንትና ከተወለደበት የዛሬ ሳምንት ትንሽ ነበር፣ ይሄው አሁን አድጓል። ንስር ደግሞ ዝም በይ እኔ ነኝ ባህሪውን ማቀው። ዝም ብላ ላይ ተቀመጥበታለች። 21 ቀን ደርሶ የዶሮዋ ጫጩት እንቁላሉን ፈንቅሎ ወጣ ማለት ነው። ከዛ አይ እስከ አሁንም ታቀፈሽዋል ብዬሽ ነበር እኮ የመጀመሪያው ቀን ላይ አይው ለውጥም የለውም ቅርጹም አይጨምርም ሞቷል። ኖ እኔ ነኝ የማቀው የደም ትስስር ያለን ከእንቁላሉ ጋር እኔ እንጂ አንቺ አይደለሽም። ዝም በይ ይሄው እኔ እኮ በ21 ቀን ነፃውኛል። ይሄው በልጂ ቆይ ግድ የለም የኔ ሲወለድ ታይዋለሽ። 20 ቀን 23 ቀን 25 ቀን 30 ቀን 35 ቀን እጥፍ በሉት የዶሮን ልክ እንቁላሉ ምንም ሳይዝ ያልጨመረ የነበረ እንቁላል ያው የነበረው እንቁላል በ35ኛው ቀን የንስር እንቁላል ይሰብርና ይወጣል። ከሰበረ በኋላ ንስር ትጠራታለች ዶሮን ያንቺ የት ነው ያለው? ይሄው እየለቃቀመ ነው ጓሮ ነው ያለው። የኔ ልጅ ግን ሃሌሉያ የሚለቃቀም አይደለም፣ እስር ያለ አይደለም፣ ከደመናት በላይ የሚበር ነው። እንዴ ቆይ ባለፈው እኮ ተቀምጠሽበት እኮ ቅርጹም አልተቀየረም ነበር፣ ሙቀትም አልነበረውም። አው ግን አውቀዋለሁ ማለት ቅርጹ ሲጨምር ባላየውም ሞቷል ማለት አይደለም። ዝም ብዬ እቀመጥበታለሁ፣ አውቀዋለሁ ባህሪውን። አይ ራእዩም ልክ እንደዚህ ነው። ውስጣችሁ እግዚአብሔር የነገራችሁ ነገር ሃሌሉያ ይውላችሁ ሰዎች ወይ በቃ ተገለጠ ነገርሽ እኮ ማገልገል ጀምሻ ባይሉሽም በሩ ቢዘጋጋም የነገረን አምላክ ሳይታይ የሚሰራ አምላክ ስለሆነ እኔ ዛሬ ነግራችኋለሁ በጌታ በኢየሱስ ስም ራእዮቻችሁ ይፈጸማሉ። የነገራችሁ ይተገበራል። ያላችሁ እጃችሁ ላይ ይገባል። ጩና 3 አሜን 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 ማለት ንስሯ ያለሽ 28 30 ምናምን ቀን የቆየሁት አንቺ ስትገላገይ እኔ ታቀፊ ቁጭ ያልኩት የምወልደው ምን እንደሆነ ስለማቅ ነው። የምወልደው ጥሬ የሚለቃቅም በየሰፈሩ የሚዞር ሳይሆን ሃሌሉያ ከንፋስ ላይ ተቀምጦ ከደመናት በላይ እየበረረ የሚሄድ በህይወታችሁ አንዳንድ ነገር ቆይቷል ማለት ተረስቷል አይደለም። ሲለወጥ አላያችሁ ማትቶታል ማለት አይደለም። ዛሬ በጌታ በኢየሱስ ስም እነግራችኋለሁ እግዚአብሔር ዮሴፍን በማይገባውና እግዚአብሔር ከእርሱ ጋር እንዳለ በማይመሰክር መንገድ ግን አድርጎ እንዳሳየው ህይወታችሁ ላይ እግዚአብሔር አድርጎ ያሳያችኋል። ሃሌሉያ አየ አካሄዱ አልገባህም ሊሆን ይችላል። አመራሩ አልገባህ ሊሆን ይችላል። መንገዱን አልተረዳኸው ሊሆን ይችላል። ላንተ የመከዳት መንገድ ነው። ላንተ የብቸኝነት መንገድ ነው። ላንተ ድጋፍ ያጣበት መንገድ ነው። ግን እግዚአብሔር ያንንም መንገድ ጭምር የክብር ማድረግ ይችላል። የክብር ማድረግ ይችላል። የከፍታ ማድረግ ይችላል። ዛሬ ለአንድ ሰው እንደዚህ ብዬ ጸልይለታለሁ። ባላሰባችሁት መንገድና አቅጣጫ ወደ ተናገራችሁ ያደርሳችኋል። ወደ አወራችሁ ነገር ያደርሳችኋል። እኔ በመንፈስ ያየሁት እንደዚህ ነው። የሚደርሱ ሰዎች አይቻለሁ። የሚጨብጡ ሰዎች አይቻለሁ። ከነገራቸው ጋር የሚገናኙ ሰዎች አይቻለሁ። ባይገባችሁም እግዚአብሔር እየሰራ ነው። ጩና አሜን። አይመስልም። እግዚአብሔር እየሰራ ያለ አይመስልም። እግዚአብሔር እያረገ ያለ አይመስልም። አንዳንድ ዙሪያህን አይተህ አይመስልም። ዘመዶች ከአጠገብ ሲበተኑ አይተህ እግዚአብሔር እየሰራ ያለ አይመስልም። ተቀባይነት ማጣትን አይተህ እግዚአብሔር ለአገልግሎት የጠራህ አይመስልም። ግን አይመስልም ማለት ነው ማለት አይደለም። እግዚአብሔር ከበስተጀርባ እየሰራ ነው። ከፈረሰው ነገር በስተጀርባ እየሰራ ነው። ከባዶ ነገር በስተጀርባ እየሰራ ነው። ካጣኸው ነገር በስተጀርባ እየሰራ ነው። ወደቀ ካልከው ነገር በስተጀርባ እየሰራ ነው። ጩና ሲያሜን ባሉኝ አንድ ይህን ምሳሌ ልንገራችሁ። ይውላችሁ አሁን ከዚህ ማዶ ከዚህ ጀርባ የሚታያችሁ ነገር አለ የለም አይደል? ምንም ነገር እኛ የሚታየን ግድግዳ ነው። ግን አልታየህም ማለት የለም። ከጀርባ ቤት የለም። ስላላየኸው የለም ማለት ነው። አለ አይደል? ግን ይታያል። ልክ እንደዚህ ነው። መንፈሳዊ ነገር ልክ እንደዚህ ነው። አንዳንድ ጊዜ እናንተ የምታዩት ቤታችሁ ውስጥ አለ ህመም አለ፣ ሰውነታችሁ ላይ አለ ህመሙ አለ፣ የተበላሸው ነገር አለ፣ የፈረሰው ነገር አለ።
መልስ ያላገኛችሁለት ነገር አለ። እሱ ማለት ልክ እንደዚህ ግድግዳ ነው የሚታያችሁ ነው። እሱ ግን ከበስተጀርባ ግን አለ። መንፈሳዊ ብስለት ላይ ስትደርሱ ነገሮችን የምትመዝኑት እጃችሁ ላይ ባለ ነገር አይደለም። ከዚህ ነገር በስተጀርባ አለ እግዚአብሔር። የሚሰራ እግዚአብሔር አለ። የሚለውጥ እግዚአብሔር አለ። የሚያተጋኝ እግዚአብሔር አለ። ንገሩት። አጠገባችሁ ገፋ አድርጉትና እንደዚህ ብላችሁ ንገሩት። ባይገባህም እግዚአብሔር እየሰራ ነው። ባይገባህም እግዚአብሔር እየሰራ ነው በሉት። ባታየውም እግዚአብሔር እየሰራ ነው በሉት። አምላክ እግዚአብሔር በሉት። እስቲ ሲፈልግ በሉት በተገለጠ መንገድ ይሰራል። ከፈለገ ደግሞ በሉት በተሰወረ መንገድ ይሰራል በሉት። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔር ወደ ኢዮብ መጣና እንደዚህ አለው፣ ወይኔ ነገሬ ተበላሽቷል፣ እግዚአብሔር የለም፣ ይሄ ሁሉ ነገር ጠፍቷል፣ ይሄ ሁሉ ነገሬ ባዶ ሆኗል ሲል እግዚአብሔር እንደዚህ አለው፣ ስማ አለው። አቤት አለው። አንድ ነገር ልጠይቅ አለው። እሺ ጠይቀኝ አለው። እርጉዝ ታውቃለህ አለው። እርጉዝ? አዎ አውቃለሁ። አዎ በእናት ሆድ ውስጥ አለው። እሺ አለው። አጥንቶች እንዴት እንደሚዋደዱ፣ አጥንት ከአጥንት እንዴት እንደሚገናኝ፣ ደም ስር እንዴት እንደሚዘረጋ፣ ቁርበት በልጅ ውስጥ እንዴት እንደሚሆን፣ አይን መቼ እንደሚበቅል ታውቃለህ አለው። አይ አላውቅም። ለምን? አላየውማ። እስቲ ቆይ አሁን ሴቶች ብዙ ይወለዳችሁ ሆዳችሁ ሲያብጥ ታውቁታላችሁ እንጂ አሁን ጆሮ እያበቀለ ነው። ጆሮ ብቅል አለ ይባላል እንደዛ። ወይ ጣቱ አውራ ጣቱ ወጣ እንደዛ ይባላል። ተሸፍኗል። አንተ አታየውም፣ ግን እግዚአብሔር እየሰራ አይደለም ማለት አይደለም። አንተ አላየኸውም ማለት ውስጥ ግን እየተሰራ ያለ ነገር አለ። የአንዳንዶቻችሁ ነገር ልክ እንደዚህ ነው የሚሆነው። ሰው እያየው አይደለም፣ አንተም እያየኸው አይደለም። በፍጻሜው ግን እግዚአብሔር ያስደንቅሃል። ቻካታ ራባሳካታያ ስለ አንዳንዶች እየተናገርኩ ነው። እግዚአብሔር አምላክ እንደሚያወራኝ እንደ እግዚአብሔር ቃል አገልጋይ እየነገርኳችሁ ነው። አላያችሁትም ማለት ነገሩ ቆሟል ማለት አይደለም። አላያችሁትም ማለት ነገሩ ወድቋል ማለት አይደለም። በእናት ሆድ ውስጥ አጥንት እንዴት እንደሚገናኝ አናቅም። ደም ስር እንዴት እንደሚዘረጋ አናውቅም። እኛ የምናውቀው ሆዷ እያበጠ እንደሆነ ነው። በፍጻሜው ግን ሃሌሉያ ወንድ ልጅ ከነቃጭሉ እንደምትወልድ ልክ እንደዚሁ በሕይወታችሁ ላይ ያላያችሁትን ነገር እግዚአብሔር ያሳያችኋል። ጂና ካታራ ቦሳካታያ እኔ ዛሬ ጸልይላችኋለሁ እንደዚህ። አይ እማየው የፈረሰ ነገር ነው፣ እማየው የወደቀ ነገር ነው፣ እማየው የተበላሸ ነገር ነው፣ እማየው የከሰረ ነገር ነው ለምትሉ ሰዎች እግዚአብሔር እንደዚህ ይላችኋል፣ ከዛ ነገር ማዶ እየሰራሁ ነው። ከተበላሸው ነገር ጀርባ ነገሩን ለመቀየር እየሰራሁ ነው። እኔ እግዚአብሔር እየሰራ ጂላባራዶሳ አላባዳጃሎሳ ዛሬ በጣም ብዙ ሰዎች ከተናገራቸው ጋር ይገናኛሉ፣ ካወራቸው ጋር ይነካካሉ። እግዚአብሔር ካወራችሁ ጋር ትነካካላችሁ። እግዚአብሔር ያላችሁ ትጨብጡታላችሁ። ክራዳጃሎሳ ለዚህ ነው ዮሐንስ ወንጌል ምዕራፍ 2 ላይ በቃና ዘገሊላ ኢየሱስ ክርስቶስ ከዚህ ውሃውን ወይን ጠጅ አለቀ ተባለ። ማርያም መጣችና ወይን ጠጅ አልቋል። ከዛ ኢየሱስ እንደዚህ አለ፣ አንቺ ሴት ካንቺ ምን አለኝ? የክብር ስም ነው። ጊዜ ገና አልደረሰም። ማርያም ሄደችና ወይ አንቺ ሴት ካንቺ ምን አለኝ? ጊዜ ገና አልደረሰም አለ አይደለም ያለችው። ብጽዕት እኮ ነች። ያላት ሌላ ነው፣ የነገረቻቸው ሌላ ነው። ያላት አንቺ ሴት ካንቺ ጋር ምን አለኝ? ጊዜ አልደረሰም ነው። እሷ ግን የነገረቻቸው የሚላችሁን ሁሉ አድርጉት። ያውቃል ምን ማድረግ እንዳለበት። ሃሌሉያ። ከዛ ወይን ጠጅ ከዛ እንደዚህ አለ ቁጭ ብሎ ጋኖቹን ውሃ ሙሏቸው አለ። ውሃ ሞሉ። ሙልት አድርገው ሰጧቸው። እደ እስራኤላውያን ወይን ጠጅ እንዴት እንደሚጠመቅ ወይን ጠጅ መቼ ወይን ጠጅ እንደሚሆን ያውቃሉ። ግን እንደዚህ አለ ሰጡ ሲያቸው እሺ ብለው ሰጡ። የእግዚአብሔርን ተአምራት ማየት ከፈለክ አንዳንድ ነገር ባይገባህም መታዘዝ ነው። ከዛ ሰጡ። የጠጅ አሳላፊው ቀመሰው ነው ሰርገኛውን ጥሩልኛል። ዋናው ሰውዬ አንተ ነው። በሶስተኛ ቀን ዋና ነገር ታቀርባለህ። ሶስቱን ቀን መናኛ ጠጥተን ሰው እኮ ዋናውን ካጠጣ በኋላ ነው ከዛ እየበረዘ የሚያቀጥ ነው።
አንተ ዋናውን ይልና ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል። ጠጅ አሳላፊ ይላል ወይኑ ከየት እንደመጣ አያውቅም ነበር ይላል። እጁ ላይ እኮ የሚጣፍጥ ነገር አለ። እጁ ላይ እኮ የተቀየረ ነገር አለ። ግን ከየት እንደመጣ አያውቅም። ለምን መስራችሁ ከየት እንደመጣ ያላወቀው አንዱ ኢየሱስ ውሃውን ወደ ወይን ጠጅ ሲቀይር ወይ ብሎ ጥሩምባ አላስነፋም። ከወንበሩም አልተነሳም። ቢነሳ ኖሮማ የሰርጉ ዋና አስተባባሪ ይሄ ስለሆነ ያውቀው ነበር። ኦኬ ውሃውን ወደ ወይን ጠጅ እየቀየርክ ነው፣ ተባረክ ተባረክ ይል ነበር። ኖ አላለም። ኢየሱስ ግርግር አልፈጠረም። በተቀመጠበት ቦታ ግን አልተነሳም። ግን ውሃ ወደ ወይን ጠጅ ተቀይሯል። ግርግር አልፈጠረም። ግን ጣዕም የሌለው ነገር ጣዕም ወዳለው ነገር ተለውጧል። አይ ግርግር ሲፈጥር አላየኸውም ማለት አልሰራም ማለት አይደለም። እኔ ዛሬ እንዲገባችሁ የምፈልገው ነገር እቤታችሁ የተበላሸ ነገር ሊኖር ይችላል፣ የፈረሰ ነገር ሊኖር ይችላል፣ የወደቀ ነገር ሊኖር ይችላል፣ ሲንቀሳቀስም አላያችሁት ሊሆን ይችላል። ግን እግዚአብሔር ዝም ብሎ ሳይሆን ባታዩትም እየሰራ ነው። አሜን። እና ባላዩም እየሰራ ከሆነ ምን ላርግ? አዎ በእምነትህ ጽና። በእምነትህ ጽና። በእምነትሽ ጽኝ። እግዚአብሔር ይህንን ደዌ ከሌላ ይነቅለዋል ብለሽ ጸልየሽ ካልተነቀለ እግዚአብሔር አልሰራ ማለት አይደለም። ደግመ ጸልይ ማለት ነው። እስኪ ነቀል ጸልይ ማለት ነው። እስኪ ከፈት አንኳኳ ማለት ነው። እንዴ ቆይ እናንተ መጽሐፍ ቅዱስ እኮ አንኳኩ እንጂ ኳ አርጉ ተብሏል እንዴ? ብዙዎቻችን አናንኳኳም፣ ኳ አርገን ነው የምንሄደው። ቆይ በጣም የምትፈልገው ሰው ቤት ውስጥ አለ ለወሳኝ እንደተመለከው አንኳኩተን ካልከፈተ ያለ ማለት ወይ ፈልጊው ነበር በጣም ወሳኝ ጉዳይ ነበር ብላቴ ደግሞ ደግመት አንኳኳል። ጽናትን እግዚአብሔር ማየት ይፈልጋል። በበር እንዲቃል መስኮት ለመደብደብ ነው ያለ ማለት የግድ መውጣት አለበት። ማስከፈት ግዴታ አንኳኩ እንጂ ኳ አድርጉ አልተባለ ነገር ተገባችሁ ማለት አንኳኳ እንጂ ኳ አድርጉ አልተባለ። ማንኳኳት በሉት ጊዜ ይፈጃል በሉት